ሰላም ጤና ይስጥልኝ። ይህ አዳ ኮሙኒኬሽን ነው። የሰዓቱን ዜና ይዘንላችሁ ቀርበናል። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ወደ ዜናዎቹ የዶክተር ደብረጽዮን ገብረ ሚካኤልን ላፕቶፕ ኮምፒውተር ሰርቀዋል ተብለው የተጠረጠሩ ግለሰቦች ፍርድ ቤት በዋስ እንዲፈቱ ቢወሰንም አልተተገበረም። 6 የቪአይፒ የጥበቃ አባላት የህወሓት ሊቀመንበር የዶክተር ደብረጽዮን ገብረ ሚካኤል ላፕቶፕ ኮምፒውተርን ሰርቀዋል በመባል ተከሰዋል። የመቀሌ ሀዲ ሀቂ ክፍለ ከተማ ፍርድ ቤት ሰኔ 6 ቀን 2017 ዓ.ም በዋለው ችሎት በሊቀመንበሩ ላፕቶፕ ኮምፒውተር ሰርቀው የተጠረጠሩ ግለሰቦች በዋስ እንዲፈቱ ወስነዋል። 6ቱ ተጠርጣሪዎች እያንዳንዳቸው በ10,000 ብር ዋስ እንዲለቀቁ ፍርድ ቤት በሰጠው ውሳኔ መሰረት ቤተሰቦቻቸው ብር ቢያስይዙም ከላይ የመጣ ትዕዛዝ በሚል ከእስር አልተለቀቁም ብለዋል። የቲክቫ ኢትዮጵያ የመቀሌ ቤተሰብ ምንጮች ባለፈው የግንቦት ወር 2017 ዓ.ም የሳምንቱ መጨረሻ የሊቀመንበሩ ላፕቶፕ ኮምፒውተር በተጠርጣሪዎች ተዘርፈዋል የሚል መረጃ በማህበራዊ ትስስር ገጾች በስፋት ቢሰራጭም ደጋፊዎቻቸው መረጃው የፈጠራ ወሬ ነው በማለት ሲያጣጥሉ ቆይተዋል። ሊቀመንበሩም በቅርቡ ከደጋፊዎቻቸው ጋር በነበራቸው ስብሰባ አልተሰረኩም የሚል እንድምታ ያለው በሚመስል ሁኔታ ላፕቶፕ ኮምፒውተር ይዘው ታይተው ነበር ሲል ቲክቫ ኢትዮጵያ ከመቀሌ ዘግቧል። ከአርብ ሌሊት ጀምሮ እስካሁን በቀጠለው የኢራንና የእስራኤል ግጭት በሁለቱም በኩል ጉዳት ደርሷል። እስካሁን ይፋ የሆኑ አሃዞች እንደሚያመለክቱት እስራኤል በኢራን የተለያዩ ከተሞች ላይ ባደረገችው የቦምብ ድብደባ 320 ኢራናውያን ሲቆስሉ ቁልፍ የሆኑ ወታደራዊ መሪዎችና አቶሚክ ሳይንቲስቶች ጨምሮ 78 ሰዎች መሞታቸውን ታውቋል። በእስራኤል ወገን ደግሞ 3 ሰዎች መሞታቸውንና 40 የሚሆኑ ቆስለው በሆስፒታል እንደሚገኙ እየተዘገበ ነው። ጥቃትና አጸፋውን ተከትሎ የኢራን አቶሚክ ኢነርጂ ቃል አቀባይ ቤህሩዝ ካማላቫንዲ ለሀገር ውስጥ መገናኛ ብዙሃን መግለጫ ሰጥተዋል። በዚህም እስራኤል በናታንዝ፣ ፎርዶ እና ኢስፋሃን አቶሚክ ጣቢያዎች ላይ በፈጸመችው ድብደባ በኒውክለር ጣቢያዎች ላይ ከደረሰው መጠነኛ ጉዳት ውጪ በኒውክለር መሰረተ ልማት ላይ የደረሰ ምንም አይነት ጉዳት የለም ሲሉ ተናግረዋል። ካማላቫንዲ አያይዘውም ኢራን ቀደም ሲል በነበራት መረጃ በኒውክለር መሰረተ ልማቷ ላይ ጥቃት ሊሰነዘር እንደሚችል በመገመት አብዛኛው ወሳኝ ቁስ አስተማማኝ ወደ ሆነ ቦታ አዘዋውራለች። በመሆኑም በኢራን አቶሚክ መሰረተ ልማት ላይ የደረሰ ጉዳት ምንም አይነት ጉዳት የለም ሲሉ መናገራቸውን የኢራን መንግስት ዜና አገልግሎት ኢርና ዘግቧል። አሁን ባለው ሁኔታ የእስራኤልና ኢራን ጦርነት በሁለቱ ሀገራት ብቻ የተወሰነ ቢሆንም ነገሮች እየተካረሩ ከመጡ ሌሎች ሀገራት በቀጥታ መሳተፋቸው አይቀርም። ኢራን አሜሪካ ለእስራኤል ድጋፍ ሰጥታለች ያለች ሲሆን በዚህም የተነሳ በመካከለኛው ምስራቅ ያለው የአሜሪካ ኃይል ልታጠቃ እንደምትችል ስጋት አለ። አሜሪካ በዚህ ስጋት የተነሳ የተወሰኑ ኃይሎቿን ከቀጠናው ስታስወጣ፣ ትላንት ደግሞ ኢራን በጭራሽ የአሜሪካን ኃይል ለማጥቃት እንዳታስብ ብላ አስጠንቅቃለች። አሜሪካ ኢራንን ተገዳ ልታጠቃ የምትችልበት እድል ሰፊ ሲሆን ዜጎቿ ከተገደሉ የኢራን የኒውክለር ማምረቻ ማውደም የሚችል ብቸኛ ቦምብ ያላት አሜሪካ ወደ ጦሯ መግባቷ እንደማይቀር ተመልክቷል። ኢራን የእስራኤልን አየር መከላከያ መጣስ ካቃታት በቀጠናው ይተባበራሉ የምትላቸውን ሀገራት ኢላማ ልታደርግ ትችላለች። ኢራን በ2019 ሳውዲ ላይ ጥቃት እንደሰነዘረች ሲታወስ በሳውዲ እና የተባበሩት አረብ ኤሚሬቶች የጦር ሰፈር ያላት አሜሪካም ሀገራቱ ከተጠቁ በዝምታ አትመለከትም። እስራኤል የኢራንን የኒውክለር ኃይል ማጥፋት ካልቻለች በቀጠናው ሰፊ የጥቃትና የመልሶ ማጥቃት ጦርነቶች ይቀጥላሉ። ጦርነቱ ከቀጠለና ኢራን የኦርሙዝ ሰርጥን ከዘጋች የዓለም የነዳጅ ዋጋ በእጅጉ እንደሚጨምር ይጠበቃል። እስራኤል ተሳክቶላት በኢራን ያለውን አገዛዝ ካስወገደች እንደ ሊቢያና ኢራቅ አይነት ውጤቶች በኢራን እንዳይደገሙ ተሰግቷል። ለሰዓቱ ያዝናቸው ዜናዎች እኚህ ነበሩ። አብራችሁን ስለነበራችሁ ከልብ እናመሰግናለን።